ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ቃላት ምስረታ እንዴት እንደምናነብ ቃላቶችን አገጣጥመን በቀላሉ እንዴት ማንበብ እንደምንችል የማስተምራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ወይም ደግሞ ልጆቻችሁን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። ይቺ የመጀመሪያ ፊደል ማናት? በ። ይቺ ማናት? ረ። ይቺ ማናት? ታ። በ ረ ታ። ማን ብለን እናነባለን? በረታ። በረታ ብለን እናነባቸዋለን። በረታ። እሺ፣ በመቀጠል እነዚህ ናቸው። ያው እነዚህ። ይቺ ማናት? ሀ ናት። ሀ። ከዛ ይችኛዋ ማናት? መ። ይቺ ማናት? ር። ር። ሀ መ ር። ሐመር። ሐመር ብለን እናነባለን። ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? ቦ ናት። ይቺ ቦ። ይችኛዋ ማናት? ር። ይችኛዋ ማናት? ሳ። ሳ ናት። አንድ ላይ ቦርሳ። ቦርሳ። ቦርሳ ብለን እናነባለን። እሺ፣ ወደ እነዚህ ስንመጣ የመጀመሪያ ፊደል ይቺ ማናት? ሰ። ይቺ ማናት? መ። በመቀጠል ይቺ ማናት? ረ። ረ። አንድ ላይ ሰመረ። ሰመረ። እሺ፣ እነዚህን አንብቡልኝ። የመጀመሪያዋ ፊደል ይቺ ማናት? ቤ። ቤ ናት። ይቺ ማናት? ት። ይቺ ት ናት። ቤት። 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 ቤት ብለን እናነባለን። እሺ፣ ወደ ቀጣይ ትምህርታችን ስናልፍ እነዚህ ናቸው። ይቺ የመጀመሪያዋ ፊደል ማናት? መ። እንዘን ይቺ ማናት? ረ። ከዛ ይቺ ማናት? ቀ። መረቀ። መረቀ ብለን እናነባለን። መረቀ። እሺ፣ እነዚህ ይቺ ማናት? ሰ ናት። ሰ። ከዛ ይችኛዋ ማናት? ብ። ይቺ ማናት? ለ። ሰ ብ ለ። አንድ ላይ ሰብለ። ሰብለ ብለን እናነባለን። ሰብለ። ስታነቡ መጀመሪያ ምንድን ነው ማድረግ ያለባችሁ ነገር? ፊደላትን እያንዳንዳቸውን መለየት፣ ለይታችሁ መጥራት። ከዛ ፊደላቶቹን ከለያችሁ በኋላ አንድ ላይ ይዛችሁ ማንበብ። ለምሳሌ አሁን ቀጣዩ ስናነብ ምን እናደርጋለን? እነዚህን ስናነብ መጀመሪያ ፊደላቶቹን እንለያለን። ያው ይቺ ማናት? ሜ አለ። ሜ። ከዛ ይችኛዋ ማናት? ላ። እሺ፣ በመቀጠል ይቺ ማናት? ላ ናት አይደለ? እንደዚህ ፊደላቶችን ከለየ በኋላ ሜላት። ሜላት። ሜላት ብዬ አነባለሁ ማለት ነው። ሌሎችንም ሁሉንም ቢሆን በዚህ አይነት መንገድ ካነብ ነው የምትለማመዱት። ይቺ ማናት? የመጀመሪያዋ ይቺ ቀ ናት። ይቺ ማናት? ረ ናት። ይቺ ማናት? በ። ቀረበ። ቀረበ። ቀረበ እንላለን። እሺ፣ በመቀጠል እነዚህ ናቸው። ይቺ ማናት? ተ ናት። ተ። እሺ፣ ይቺ ማናት? መ። መ። ይቺ ማናት? ቸ። ተ መ ቸ። ተመቸ። ተመቸ ብለን እናነባለን። ተመቸ። ተመቸ። እሺ፣ ወደ ቀጣዩ ስናልፍ እነዚህ
ይቺ ማናት? ይችኛዋ ሸ ናት። ከዛ ይቺ ማናት? መ ናት። ይቺ ማናት? ሀ አንድ ላይ ሸመተ ሸመተ ብለን እናነባለን። ሸመተ ሸመተ። እሺ ወደ እነዚህ ስናልፍ ይቺ ማናት? ሄ ናት ነው ሂ ሂ ይችኛው ማናት? ሳ ናት አይደለ? ይችኛው ደግሞ ማናት? ብ ያው ሂ ሳ ብ ሂሳብ ሂሳብ ብለን ነበር። ሂሳብ። እሺ ወደ እነዚህ ስናልፍ ይቺ ማናት? ሹ ናት አይደለ? ሹ ከዛ ይችኛዋ ማናት? መ ይቺ ማናት? ት ሹ መ ት ሹመት ሹመት ብለን እናነባለን። ሹመት። እሺ እነዚህ የመጀመሪያ ፊደል ይቺ ማናት? ሞ ናት። ሞ ከዛ ይቺ ማናት? ተ ናት። ተ ይቺ ማናት? ር ር ናት። ሞ ተ ር ሞተር ሞተር። እሺ እነዚህ ይቺ ማናት? ሞ ናት። ሞ ይቺ ማናት? ሸ ናት። ሸ እሺ ይችኛው ማናት? ረ ሞ ሸ ረ ሞሸረ ሞሸረ። እሺ እነዚህ ይቺ የመጀመሪያው ማናት? ሸ ናት። ሸ ከዛ ይቺ ማናት? መ ይችኛው ማናት? ተ ተ ናት። ተ አንድ ላይ ሸመተ ሸመተ ብለን እናነባዋለን ማለት ነው። ሰው በዚህ አይነት መንገድ እየተለማመዳችሁ በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ እነዚህን አንብቡልኝ። ያው ተመሳሳይ ስለሆኑ ነው። ይቺ ማናት? ለማ ይቺ ለ ከዛ ይችኛዋ ማ ለማ። እሺ እነዚህን እስቲ አንብቡልኝ። ይቺ ማናት? በ ናት። በ ይቺ ቀ ይቺ ለ አንድ ላይ በቀለ በቀለ ብለን እናነባለን። በቀለ። እሺ ወደ ቀጣዩ ስናልፍ እነዚህ ይቺ ማናት? ቃ ናት። ይችኛዋ ላ ይቺ ት አንድ ላይ ቃላት ቃላት ብለን እናነባቸዋለን። እሺ እነዚህ ይቺ ማናት? በ ናት። በ ይችኛዋ ሬ አንድ ላይ በሬ በሬ ብለን እናነባለን። በሬ። እሺ እነዚህ ይቺ ማናት? ቡ ናት። ይችኛዋ ች ይቺ ማናት? ላ አንድ ላይ ቡችላ ቡችላ ብለን እናነባቸዋለን ማለት ነው። በዚህ አይነት መንገድ እንደዚህ ከተለማመድን አማርኛ በቀላሉ አቀላጥፈን ማንበብ መጻፍ የምንችል ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ድጋሜ እንዳልኳችሁ ሰብስክራይብ እያደረጋችሁ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ አድርገን በኦንላይን እናስተምራችኋለን። የዛሬ ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።